ባለፈው ክፍል ላይ ቫምፓየሩ ሰንዉ ከሺህ ዓመቱ ድመት ሚስተር ኮ ዘንድ ወደ ግማሽ ቫምፓየር ግማሽ ሰው ከተቀየረ በኋላ ብዙም ሳይቆይ እንደሚሞት ይገነዘባል። አሁን ታሪኩን እንቀጥል። ሱንዉ ሮዝን ጀምሮ ከጓደኞቹ ጋር ይገናኛል። ሮዝ በሕይወት ውስጥ ሁሉም ነገር የስትና ተቀበል ጉዳይ እንደሆነ ትመክረዋለች። ሱንዉ በፍቅር የተሞላውን የኢንሄን ደም ከፈለገ እርሷ በጣም የምትመኘውን ልትገፋው የማትችለውን ነገር ሊሰጣት እንደሚገባ ትጠቁማለች። ሱንዉ ወደ መኖሪያ ቤቱ ሲመለስ ከኢንሄ ጋር ስምምነት ለማድረግ ይሞክራል። ሊያቀርብላት የሚችል ቁሳዊ ሀብት ስለሌለው በፍቅር የተሞላ ደሟን ከሰጠችው የመኖሪያ ቤቱን ሙሉ ባለቤትነት እንደሚሰጣትና ከቤቱ እንደሚወጣ ቃል ይገባላታል። ሆኖም ኢንሄ ከመደሰት ይልቅ ትጨነቃለች። ሱንዉ ሰው ከሆነ በኋላ እሷንና መኖሪያ ቤቱን ትቶ ይሄዳል የሚለው ሐሳብ በጥልቀት ይረብሻታል። በሚቀጥለው ቀን ዶሲክ አሁንም ስለ ቫምፓየሮቹ እየተጠራጠረ ወደ ሥራው ይመለሳል። ስጋቱን ረዳቱ ጋር ይወያያል። ረዳቱ የሱንዉ ጓደኞችም ቫምፓየሮች ሊሆኑ እንደሚችሉ ይነግረዋል። ይህም የዶሲክን ጭንቀት ያባብሰዋል። ዶሲክ ከቤቱ ውጪ ከሱንዉ ጋር ለመገናኘት ቀጠሮ ይይዝና ያለምንም ማመንታት እንዲወጣ ይጠይቀዋል። ሱንዉን በኢንሄ አጠገብ ማየቱ እንደሚያበሳቸው ይነግረዋል። ሱንዉ ግራ ቢጋባም በተረጋጋ ሁኔታ የፈለገውን እንዳገኘ ለማንኛውም በቅርቡ ቤቱን እንደሚለቅ ያስረዳዋል። ይህ በእንዲህ ያለ ኢንሄ ለንግድ እንግዳ ማረፊያ ታላቅ የመክፈቻ ድግስ ለማዘጋጀት ካሰበችው ሄወን ጋር ትገናኛለች። ሄወን ድግሱ ለመኖሪያ ቤቱ ታዋቂነት እንዲጨምር ብትልም እውነተኛ ዓላማዋ ግን ወደ ሱንዉ ለመቅረብና ለፍቅር ጥያቄ ለማቅረብ ነው። ኢንሄ ደስተኛ ለመምሰል ብትሞክርም በዚህ ነገር ትገረማለች። በተወሰነ መልኩም ታዝናለች። በኋላ ላይ ለሱንዉ ስለ ሄወን ዕቅድ ትነግረዋለች። እሱም ግራ እንደሚጋባ ጠብቃ ነበር። ነገር ግን ለእሷ ግርመት ሱንዉ ድግሱን ለማስተናደድ በደስታ ይስማማል። ኢንሄ ተበሳጭታ እንግዲያውስ ራስህ አደራጅ ብላ ትናገረዋለች። ዝግጅቱ ሲጀምር ሱንዉ የቫምፓየር ጓደኞቹን እርዳታ ይጠይቃል። ቤቱን ካስገቱ በኋላ ሱንዉ ይዘጋጃል። በቫምፓየር ጓደኛዋ ሮዝ ስም ለኢንሄ ቀሚሱን በስጦታ ይሰጣታል። ኢንሄ ተዘጋጅታ ስትመጣ ሱንዉ ሲያደንቃት ክፉኛ ትደነቀቃለች። ይህ በውስጧ ስትመኘው የነበረ አይነት ትኩረት ነው። እንግዶች መምጣት ሲጀምሩ ሄወን ከሱንዉ ጋር ለምታደርገው አስገራሚ ጥያቄ ያላትን ዕቅድ ለመወያየት ኢንሄን ለብቻዋ ትወስዳታለች። ሄወን እየተዘጋጀች እያለ ዶሲክ መኖሪያ ቤቱ ይደርሳል። ኢንሄን ሰላም ካላት በኋላ ስለ እውነተኛ ማንነታቸው እየተጠራጠረ ሱንዉና የቫምፓየር ጓደኞቹን በምስጢር መፈለግ ይጀምራል። ድግሱ ይጀምራል። ዶሲክ የሱንዉ የቫምፓየር ጓደኞች ደምን እንደ ዋይን አስመስለው ሲጠጡ ያገኛቸዋል። ላልታወቅ ስጋቱን ደብቆ ለራሱም አንድ ብርጭቆ በቀልድ ይጠይቃል። ከቤት ውጪ ባለው ሳር ላይ ሱንዉ ለብቻው ጽት ያለ ጊዜ ሲያሳልፍ ኢንሄ ትቀርበዋለች። የጠፋች ፍቅረኛዋን ለመፈለግ ያለውን ቁርጥነት እንዲሁም ሰው ለመሆን ያለውን ሁሉንም ነገር መስዋዕት ድፍረቱን እንደምታደንቅ ትገልጽለታል። ንግግሯ ሱንዉን ይነካዋል። ወደ ድግሱ ሲመለሱ እንግዶች ባልተጠበቀ መልኩ ለኢንሄ ይጨበጭባሉ። ይህም የሁሉም ሰው ትኩረት ይስባል። ሄወን በዝምታ ትከታተላለች። ደስታዋም እየቀነሰ ይሄዳል። ለሁሉም ሰው ግርምት ሱንዉ የኢንሄን እጅ ይዞ ወደ ጭፈራው ቦታ ይጎትታታል። ኢንሄ መጀመሪያ ግራ ብትጋባም በመጨረሻ ራሷን ለሁኔታው አሳልፋ ትሰጣለች። አብሮ ሲጨፈርፉ ሕዝቡን ይማረካሉ። ሄወን ግን ከዳር ሆና በዝምታ ትመለከታለች። ዶሲክና ሄወን ሱንዉና ኢንሄን አብሮ ሲጨፈርፉ ማየታቸው በጣም አዘኗቸው። ትዕይንቱ የሁለቱንም ልብ ሰብሮታል። ሄወን ከዚህ በላይ መታገስ ስላልቻለች ጥቂት ብርጭቆዎችን በብስጭት ሰብራ ከድግሱ ትወጣለች። ኢንሄ ተጨንቃ ላብራራላት ብላ ትከተላታለች። ነገር ግን ሄወን ክህደት የተፈጸመባት ስለተሰማት በምልትመኘውን ትኩረት ሰረከብኝ ብላ ትጮኻትባታለች። በሐዘንና በንጥት ተወጣ ሄወን ለመበቀል ትመላለች። ውጥሩ ሲጨምር ዶሲክ ኢንሄን ለመከላከልና ሁኔታውን ለማዝጋባት ይጣልቀሳል። ይህ በእንዲህ ያለ የዋናው ሱንዉ ያደረገው ነገር ምን ያህል ከባድ እንደሆነ አላወቅም። ሄወን ለምን እንደተበሳጨች ሊገባው አልቻለም። ሄወን በጣም ተበሳጭታለች። ሱንዉም በሁኔታው ግራ ተጋብቷል። በኋላ ላይ የተቆጣ ዶሲክ ሱንዉን አግኝቶ ወዲያውኑ ቤቱን ለመውጣት እንዲወጣ ይጠነቅቀዋል። በድግሱ ላይ ለነበረው ግርምት ይቅርታ ለመጠየቅ ሱንዉ ወደ ኢንሄ ይቀርባል። ሆኖም ኢንሄ ድግሱን በጉጉት ስትጠብቅ የነበረችውንና በመጨረሻም የገጠማትን ብስጭት ስለሆነ ሄወንን ይቅርታ እንዲመጠየቅ ይነግራታል። ውጥሩ ቢኖርም ኢንሄ ለሱንዉ ያላት ስሜት እያደገ እንደሆነ ማስተዋል ትጀምራለች። ሁኔታዎች በሌላ ክፍል እየተወሳቡ ከቀጠሉም ቢሆን ወደ እሱ መሳቧን ትቀጥላለች። ሱንዉ በሐሳብ ተወጥቶ እያለ ሚስተር ኮ ሊጠይቀው ይመጣል። ሱንዉ የኢንሄን ደም ለመጠጣት የማቅጣጣቱ ይታሰባል። በሱንዉ የተበሳጨው ሚስተር ኮ ሱንዉ ሰው ሆኖ ለማየት ግላቢ ፍላጎት እንዳለው ይገልጻል። ከዘመናት በፊት ቫምፓየሮችን ለመግደል ምስጢሩን ለአዳኞች ያገለጠው እሱ እንደሆነ ይናዘዛል። ይህ መገለጥ የሱንዉ ወደ ሰው ለመቀየር ፕሮሰስን አስቸኳይ እንዲሆን ያደርገዋል። በእንዲህ ያለ ማንሁይ ዶሲክና ረዳቱ ስለ ቫምፓየሮች እየተወያዩ ይሰማል። ስለ ቫምፓየር ማህበረሰብ መረጃ የሚሰጣቸው ሰው ሲፈልጉ ሲረዳ ማንሁይ ይህንን እንደ ዕድል ይመለከተዋል። በሚቀጥለው ተዋት ኢንሄ ከዶሲክ ጋር ትገናኛለች።
እሱ ስላጋጠሙት ሁኔታዎች ያለውን ስጋት በቀጥታ ይነግራታል። ለሱንዉ ስሜት እንዳላት ይጠይቃታል። ኢንሄ መልስ ለማጣት ስለሚያክታት በዝምታ ትቆማለች። ዶሲክ እውነትን ለማጋለጥ እና ስለ ሱንዉ ማንነት እንድታውቅ ሱንዉ የቫምፓየር ጉለቱን ስትጠቀም የሚያሳየውን ቪዲዮ ምስል ያሳያታል። ዶሲክ የሱንዉ የቫምፓየር ጉለቱን የሚያሳየውን ቪዲዮ ምስል ሲያሳያት ኢንሄ በግልጽ ትጨነቃለች። ምስጢር እንዲያደርግላት ትመልሰዋለች። ዶሲክ ግን ግራ ቢጋባም እሱ ከሞንስተር ጋር በአንድ ጣራ ውስጥ እንዴት እንደምትኖር ሊረዳው አይችልም። ኢንሄ ሱንዉ አደገኛ እንደመሆነ ባለፈው ብዙ መከራ ስለቀመሰና መከናከን እንደሚገባው ትነግረዋለች። ወደ መኖሪያ ቤቱ ስትመለስ ሱንዉን ታገኘዋለች። እሱ እንደምታደንቀው የአደጋ ምልክት ግን የሱንዉ ጉለቱን ካስቸኮለ በኋላ ይመታል። የሄሱን ስዕል እንደተሰረቀበትና በዚህም በጣም እንደተረበሻት ትረዳለች። በእንዲህ አለ ማንሁይ ሄወንን ቤቷ ድረስ ሄዶ ይጎበኝታታል። ሱንዉ ሰው እንደማልሆነ እና ለምን ሰው ለመሆን እንደሚጓዝ እንደሚያውቅ ፍንጭ ይሰጣታል። ሄወን ግራ ቢጋባት ፍንጮቹን ማገናጠም ትጀምራለች። በመጨረሻ እሷ የሱንዉ የጠፋች ፍቅረኛ የሄሱን ዳግም ትውልድ ሪካርኔሽን እንደሆነች ትደምድማለች። በኋላ ሄወን በደንብ ሰክታ ለሱንዉ ትደውላለች። ሱንዉ ተጨንቆ ሊወስዳት ወደ መጠጥ ቤቱ ይሄዳል። ስታየው ደስ ይላታል። ቤቷ ካደረሳት በኋላ አብሮ እንዲቆይቶ ትተዋታለች። በሚቀጥለው ጠዋት ስትለጋ ሄወን ሱንዉ አሁንም እንደነበረ ታገኘዋለች። ከአቅሟ በላይ መጠጣቷን እያገለደባት ሊሄድ ሲል ትተዘዋለች። ስለሱ እውነቱን እንደምታውቅና የተሰረከውን የሄሱን ስዕል አሳይተዋት ታስረዳለች። ስዕሉ የዘመናት ዕድሜ መሆኑ ሱንዉ ሳይሸነግት ብዙ መቶ ዓመታት እንደኖረ ያስረዳላታል። እሷ ሄሱን ዳግም ተወልዳ እንደመጣች በማመን ሱንዉ ቤቱን ለመውዳት ወይም ኢንሄንና እሷን እንዲያስወጣ አብሮ እንዲሆን ይጠይቃታል። ሆኖም ሱንዉ በዛ ቅስመት ሄወን ቀድሞ ፍቅረኛዋ የነበረችውን ቸርነትና ቅንነት የሌላችው መልኳ ብቻ የሚመሳሰል ሰው እንደሆነ ይረዳል። በጭንቀትና በግርማ ተወጥቶ ሱንዉ በሁለቱ መካከል የሄሱንን እውነተኛ ባህሪ ማን የሚወከል እንደሆነ ለመለየት ይቸገራል። የዋሁና አስተዋይነዋ ኢንሄ ወይስ ራሷን ብቻ የምትወደው ሄወን? በእንዲህ ያለ ሱንዉ ሌሊቱን ሙሉ ባለመመለሱ ኢንሄ ትጨነቃለች። ተፈልገውና በአንድ ድላይ ላይ በሐሳብ ተወጥቶ ታገኘዋለች። በነጠጥና ትዝታ ተወጣ ለምን ስልኩን እንደማያነሳ እና በሰዓቱ እንደማይመጣ ትገሰዋለች። የሷ ጭንቀት ሱንውን ይነካዋል። ነገር ግን ድንገት ታይኑ ማየት እየተቀብቶ በፊቷ ይወድቃል። የኢንሄ ጩኸቱን ሰምተው ሊና ፓርክ ለመርዳት ወደ ስፍራው ይሮጣሉ። ሱንውን ወደ መኖሪያ ቤቱ ይወስዳሉ። በሌላ በኩል ማንሁይ አብቃቢያም የሚኖሩ ግማሽ ቫምፓየር እንዳለ ለዶሲክ ለመሽተት ይገናኛሉ። ኢንሄ ሌሊቱን ሙሉ ከሱንዉ ጎን ሆና ትጠብቀዋለች። በመጨረሻ ሲነቃ በስሜት ተወጣ እንደ ቢሆንነት ምን ያህል እንደምትጎዳ ትነግረዋለች። ስሜቷን መቆጣጠር ስለማያቅታት ሄወንን እንደሚወዳት ብታውቅም ለሱ ትልቅ ስሜት እንዳዳበረች ትነግረዋለች። ሱንዉ በዝምታ ካደመጠ በኋላ ይስማታል። እሱም ለኢንሄ ስሜት እንዳለው ይገልጽላታል። ከሷ ጋር መሆኑ ልቡ እንደገና ይመታና ሰው እንደሆነ እንዲሰማው ያደርገዋል። ከሷ ጋር ለመሆን ረጅም ዕድሜ እንደሚኖር ቃል ይገባላታል። በሚቀጥለው ጠዋት ሙሲ ኢንሄ አሁንም በማወቁ ጉየት ትናላት በሱንዉና በሄወን መካከል ምን እንደፈጠረ ትጠይቃለች። ሱንዉ ሄወንን የሄሱን ስዕል እንዳላት እና እንዴት ቫምፓየር እንደሆነ ደርሳላት እንደሚያውቀው ይነካታል። ሆኖም ሄወን ከእውነተኛው ሄሱን ጋር ምንም እንደማትመሳሰለበትን መንገድ ያካፍላታል። ባህሪዋ ሙሉ በሙሉ ተለይቶ ራሷን ወዳጅና አስገዳጅ እንደሆነ ይገልጽላታል። በዛ ግርማም ውስጥ ያለው እውነተኛ ፍቅር ምን እንደሆነ ያሳየችው ኢንሄ እንደሆነች ይነግራታል። ወደ ምሳማም ሲቀርቡ ሊና ፓርክ ይታልከሳሉ። በዚህ አስቸጋሪ ጊዜ ከሱንዉ ጎን መሆን ስለሚያስፈልግ በመኖሪያ ቤቱ ለመቆየት ይወስናሉ። በሌላ በኩል ሄወን በዶሲክ ቢሮ ትገናኛለች። ለማወቅ በጉጉየት ስለ ሱንዉ እውነተኛ ማንነት ያውቀው እንደሆነ ትጠይቃታለች። ዶሲክ ያለምንም ማመንታት ሱንዉ ማንም ከሚገመተው በላይ ረጅም ዘመን የኖረ ቫምፓየር እንደሆነ በግልጽ ይነግራታል። በዚህ ማረጋገጫ የደነገጠችው ሄወን ሱንዉ የነገራትን ሁሉ ማስታወስ ትጀምራለች። ነገሮች መገናጠም ሲጀምሩ ስለ ቀድሞ ሕይወትና ስላላቸው ግንኙነት አይምሯ በጥያቄ ይሞላል። በኋላ ላይ አንድ ጎረቤት ለክብር መሄድ ስላለበት ልጁን እንዲጠብቁቶ መኖሪያ ቤቱ ያመጡት ያስቀምጠውለዋል። ኢንሄና ሌሎቹ ከዚህ በፊት ልጅ አሳድገው ስለማያውቁ መጀመሪያ ይጨነቃሉ። ልጁ ወደ መዝናኛ ፓርክ ለመሄድ ሲፈልግ ሱንዉና ኢንሄ እንደ አንድ አስደሳች ጉዞ በመቆጠር እንዲሄዱ ይወስናሉ። በመዝናኛ ፓርክ ውስጥ ሱንዉና ኢንሄ እንደ መጀመሪያ የፍቅር ቀጠሮ በመቆጠር ይዘናናሉ። አስደሳች ጊዜያትን ያሳልፋሉ። በጣም ይቀርባሉ። በሌላ ቦታ ማንሁይ ሱንዉ ለዘመናት ሰው ለመሆን ሲጣርድ የሚቆየውን ግማሽ ቫምፓየር መሆኑን ለዶሲክ ይነግረዋል። በቅርቡ ሲገናኙ የሱንዉ ጉለቱ በክፍኛ ቀንሶ እንደማስተዋሉ ይህም ለውጡ ለመጠናቀቅ መቅረቡን ወይም ጊዜው እያለቀ እንደሆነ ያስረዳል። ልጁ ከአስደዳጊው ጋር መኖሪያ ቤቱን ይወጣል። በዛም መጤት ኢንሄ አንድ ተልፋይ ጥያኔ ይወስናለች። ግንኙነታቸው በቂ ጥንካሬ አግኝቷል ብላ በማመን በተገናኙት 100ኛ ቀን ደሟን ለሱንዉ ለመስጠት ትወስናለች። በእንዲህ ያለ ማንሁይ በብዙ ሰዎች እንደቀነበ ምድር ቤት ውስጥ አንድን የሰው ምርኮኛ ያመጣል። በምርኮኞቹ መካከል አንዱ የኢንሄ አባት እንደሆነ ይታያል። እሷ የት እንዳለ ባታውቅም ሄወን በኋላ ላይ ወደ እንግዳ ማረፊያ ትመጣና ሱንዉ ከኢንሄ ጋር ጊዜ ሲያሳልፍ ታገኛለች። በቅናትና በብስጭት ተወጣ ሄወን ኢንሄን አብቃቢያ ወደ አንድ ካፌ ወስዳ ትገጥማታለች።
የሱንዉ ማንነት ደብቀሻል ብላ እና በሷና በሱንዉ መካከል በመግባትሽ ትከሳታለች። ሄወን ከሷ እንድትርቅ ታስጠነቅቃታለች። ነገር ግን ኢንሄ የሄወን ጠዋማ ምንም ቢሆን ልቧን እንደምትከተል በመግለጽ ፈቃደኛ አትሆንም። በኢንሄ እምቢተኝነት ተቆጣች ሄወን ከዶሲክ ጋር ትገናኛለች። ዶሲክ ለኢንሄ ያለውን ስሜት ሱንዉና ኢንሄን ሊያነሳው እንደሚገባው ሊታመላት ሞክራል። በኋላ ላይ ሱንዉ ለሚስተር ኮ ኢንሄ በፈለገች ስለሆነ ደሟን ለመስጠት የተወሰነች ይነግራል። ሚስተር ኮ መጀመሪያ ደስታውን ይገልጻል። ሆኖም ሱንዉ ሰው ሆኖ በኋላ ከኢንሄ ጋር ለመኖር ማቀዱ ሲሰማው ፊቱ ይለወጣል። በደህንነት ሚስተር ኮ አንድ መራጭ እውነት ይነግራቸዋል። ሱንዉ ሙሉ ለሙሉ ሰው ለመሆን የኢንሄን ደም ሙሉ ለመጨረስ እንዳለበት ይነግራቸዋል። ይህም ለነፍሷ ምክር መሆን አለበት። ሁለቷቸውም የሚያውቁትን ማንሁይ ንግግራቸውን ሰምቶ ወዲያውኑ ለዶሲክ ይነግራቸዋል። ዶሲክ በንዴት ወደ እንግዳ ማረፊያ መግባቱን ይቀጥላል። ሱንዉ ቫምፓየር እንደመሆነ ይክሳውና ኢንሄን እንዳይጎዳት ይማሰናል። በዛ ቅስመት አንድ ለመደለት እንደሚሻለው ሰው ወደ እንግዳ ማረፊያ ይመጣና የኦዋይ በር ደጋግሞ ይነካል። እንግዳው ኦዋይን በኃይል ሊወስዳት ሲሞክር ኢንሄ ለመከላከል ትገጥማለች። ሆኖም እንግዳው ሲበልጣት ሱንዉ ለኢንሄ ለመከላከል ያለው ስሜት ይቀሰቀሳል። ሱንዉ ወደ ስፍራው በሮት መግባቱን ይቀጥላል። የቫምፓየር ጉለቱን ተጠቅሞ ኢንሄን ከአጣቂዎቹ ይከለክላል። በሱንዉ ኃይል የደነገጠው እንግዳ ይሸሻል። ሆኖም የኢንሄን ደም ማየቱ የሱንዉ ቫምፓየር ስሜቱን ይቀሰቅሳል። ቁጥጥሩን አጥቶ ለጉዳት እንዲቃረው አቅምቶ የገንደል ጋቢ ሰዓቱ ዶሲክ ይደርስና ይቀተከረዋል። በጣም ተጨንቆ ዶሲክ ኢንሄን ከአርተቢ ሆስፒታል ይወስዳታል። ልቧ ሲመለስ በማግስቱ ጠዋት ሞንሃዊ የኢንሄ አባት የሆኑትን በትለር ጁን ለማግኘት በየቦታው ወረቀት ሲበተኑ የነበሩትን ሰንዉና ሊን ይመለከታቸዋል። በሌላ በኩል ኢንሄ ከሄዎን ጋር ትገናኛለች። ሄዎን በቫምፓይሮች በተሞላ ቤት ውስጥ ኢንቨስት እንድታደርግ አታላመችኛል በሚል ክስ እንደምትመሰረትባት በማስፈራራት ወይ ገንዘቧን እንድትመልስ ካልሆነም ቤቱን ለቃ እንድትወጣ ትጠይቃታለች። ኢንሄ ግን ቤቱን ለቃ ለማውጣት ፈቃደኛ ባለመሆኗ በተጠየቀው መሰረት በአንድ ሳምንት ውስጥ ገንዘቡን ለመክፈል ቃል ትገባለች። በዚያው ምሽት አቶ ኮ ወደ ቤቱ በመምታት ሰንዉ የኢንሄን ደም ለመጠጣት ፈቃደኛ ባለመሆኑ ሕይወቱ አደጋ ላይ መሆኑን ያስጠነቅቃሉ። በዚህም ኢንሄና ጓደኞቿ አዝነውና ተበሳጭተው ሰንዉን በማግኘት በወሰደው ግድየለሽ ውሳኔ ይገስጹታል። የእነሱንም ስጋት ከግምት እንዲያስገባ ይወተውቱታል። በሚቀጥለው ምሽት ሰንዉ የጠፋውን ሰው እንዳየ ከሚናገር አካል ስልክ ይደርሰዋል። ወዲያውኑ ወደ ሞንሃዊ ቤት ሲሄድ በምድር ቤት ውስጥ የታሰሩ ሰዎችንና በጠርሙስ የታሸገ የሰው ደም ያገኛል። እርምጃ ከመውሰዱ በፊት ግን በቁጥጥር ስር ይወላል። ሞንሃዊም ማንነቱን ይገልጸዋል። ሰንዉ በሕይወትና በሞት መካከል ሆኖ ለማምለጥ በጣም ደክሞ ነበር። ሞንሃዊ ለዶሲክ ደውሎ አድራሻውን በመስጠት የሰንዉን አስከፊ ሁኔታ እንዲመጣ ይጋብዘዋል። ሞንሃዊ ከምድር ቤቱ ሲወጣ ፓርክንና ጓደኞቹን ሮዝንና ሊን ያገኛቸዋል። ሞንሃዊ ለፓርክ ብቻውን የማይቻል ኃይለኛ በመሆኑ ሊ ከፓርክ ጋር ሆኖ ሲዋጋው፣ ሮዝ ደግሞ ሰንዉን ለማዳን ወደ ምድር ቤቱ ትሰርቃለች። ሮዝ ሰንዉንና ሌሎች እስረኞችን ሳታስለቅቅ ሰንዉ ገና ያላወጋቸው የኢንሄ አባት በትለር ጁም አብረው ነበሩ። በውጭ በኩል ሰንዉና ጓደኞቹ ሞንሃዊን ቢጋፈቱትም እሱ ግን አምልጦ ይሄዳል። ከዚያም በትለር ጁ ማንነታቸውን ለሰንዉ ይገልጻሉ። ሰንዉም እሳቸውን በሕይወት በማግኘቱ እጅግ ይደሰታል። ወደ ቤታቸው ሲመለሱ ኢንሄ አባቷን በሕይወት በማየቷ ትደነግጣለች። ሆኖም በትለር ጁ በቫምፓይሩ ሞንሃዊ ታስረው እንደነበረ እውነቱን ከመናገር ይቆጠባሉ። ይህም ኢንሄ አባቷ ጥሏት እንደሄደ በስህተት እንድታምን ያደርጋታል። ኢንሄ በንዴትና በግራ መጋባት ውስጥ ሆና ወደ ምድር ቤቱ ትሮጣለች። ሰንዉ ግን በትለር ጁ በቤቱ እንዲቆዩ በመጠየቅ የኢንሄ ንዴት ጊዜያዊ መሆኑን አረጋግጦ ያጽናናቸዋል። በዚህ መሃል ሞንሃዊ ለዶሲክ ደውሎ ሁኔታውን በማስረዳት ሰንዉን እንደገና እንደሚያዘው ይዘታል። በማግስቱ ጠዋት ኢንሄ አባቷ ከሰንዉ ጋር ሲነጋገሩ ታገኛቸዋለች። በትለር ጁ ሞንሃዊ ቤቱን ሊገዟት ፈልጎ እሳቸው ግን ባለመስማማታቸው ምክንያት እንደተለፋቸው ያስረዷታል። ኢንሄም አባቷ ደረሰባቸውን ስቃይ ስትሰማ በለቅሶ ትደቃለች። ሄዎን ኢንሄ የወሰደችውን ገንዘብ በጊዜው ስላልመለሰች ቤቱን ለመውረስ ትወስናለች። በኋላ ላም ኢንሄ አባቷን ስላዳነላት ሰንዉን ታመሰግነዋለች።
ከተገናኙ 100ኛ ቀናቸውን በሚያከብሩበት ወቅት ሰንዉ ከእንግዲህ ሰው የመሆን ፍላጎት እንደሌላት ትረዳለች። እሱም እሷን ለመጠበቅ ሲል ጠንካራ ሆኖ መቆየት እንደሚፈልግ ይነግራታል። የክፍያ ትዕዛዙ ወደ ቤቱ ሲመታ ሄዎን ኢንቨስትመንቷን በኢፍያ ማቋረጧን ሰንዉ ይረዳል። ችግሩን ለመፍታት ወደ እሷ ቤት በመሄድ ስለ ቤቱ ያለባትን አባሴ እንድታቆም ቢነግራትም እሷ ግን ፍላጎቷ ቤቱን ባለቤት መሆንና ሰንውን ማግኘት ብቻ መሆኑን ትገልጽለታለች። ኢንሄ ስለ ችግሮቿ ለዶሲክ ስታዋየው እሱ በጣም ይከፋል። ኢንሄ ለሱ የፍቅር ስሜት እንደሌላት ቢያውቅም የእሷን ዕዳ ለሄዎን ለመክፈል ይወስናል። ሄዎን ይህንን ስታውቅ ዶሲክ ላይ ትቆጣለች። ከእንግዲህ በሱም ላይ በቀል እንደምትፈጸም ያስጠነቅቃታል። ኢንሄ ወደ ቤት ስትመለስ ሰንውን ታሞ ታገኘዋለች። በእጆቹ ላይ ያለውን ጠባር ስታየው ጭንቀቷም ይበልጥ ይቀጥላል። በሌላ በኩል ዶሲክ ሰንውን ለመግደል የብር ኒልዋ ይገዛል። በማግስቱ ጠዋት ሰንዉ ያለ ምንም አብራሪያ ቤቱን ጥሎ ይሄዳል። ኢንሄ ተጨንቃ ስትጠይቀው ሰንዉ የእሷን ደም መጠጣት የእሷን ሕይወት ስለሚያሳታ ብቻውን ለሞት እንደሄደ ከሊት ትሰማለች። በድንጋጤ ብትፈልገው ልታገኘው አልቻለም። በተመሳሳይ ጊዜ ዶሲክ ሞንሃዊ የኢንሄን አባት ጨምሮ ሰዎችን በምድር ቤት ደማቸውን ለመጠበስ አስሮ እንደነበረ ይደረስበታል። ዶሲክ በዚህ ተቆጥቶ ሞንሃዊን ይጋፈጠዋል። በመካከላቸው የነበረውንም ስምምነት ያፈርሰዋል። በማግስቱ በትለርጁ በሰንዉ መጥፋት ተጨንቃ የነበረችውን ኢንሄን ይናገራሉ። ሆኖም በትለርጁ ልጃቸው በቫምፓየር ጋር ፍቅር እንዲጀምር ስለማይፈልጉ ሰንዉ በመሄዱ ደስ እንደሚላቸው ይናገራሉ። ቤቱን ሽጣ ከተማውን እንድትለቅ ቢጠይቋትም ኢንሄ ግን አጥብረን ትቀዋማለች። ቆይቶ ኢንሄ ዶሲክን በካፌ ውስጥ ስታገኘው እሱም ቤቱን ሽጣ ተጨማሪ ችግር ውስጥ እንዳትግባ ያስመክራታል። እሷ ግን ቤቱን በማንኛውም ዋጋ ለመጠበቅ ትወስናለች። በዚያው ምሽት ሞንሃዊ ለዶሲክ ደውሎ ሁኔታውን በማስረዳት ሰንውን እንደገና እንደሚያዘው ይዘታል። ኢንሄ ወደ ቤት ስትመለስ ሞንሃዊን እንደ እንግዳ አይታ ወደ ውስጥ ትጋብዘዋለች። እሱ ግን ሰንውን ማግኘት እንደሚፈልግ ያለበትን ቦታ እንድትናገር በኃይል ያስገድዳታል። ቦታውን ባለመናገሯ ደሟን ሊመጥ ሲይዝ የሰንዉ የጥበቃ ምልክት ይታያል። ሰንዉ እሷን ለመከላከል በጊዜ ቢደርስም ሞንሃዊ ግን ከሱ በጣም ጠንካራ ነበር። ሞንሃዊ ኢንሄን ሊጎዳ ሲሞክር ሰንዉ ተቆጥቶ ድብቅ ኃይሉን በመጠቀም ሞንሃዊን እንዲሸሽ ያደርገዋል። ኢንሄ ሰንውን በሕይወት በማየቷ እጅግ ትደሰትና አጥብርን ታቅፈዋለች። በዚህ ጊዜ ዶሲክ ከሩቅ ሆኖ ይመለከታቸው ነበር። በመጨረሻም ኢንሄና ሰንዉ በሰላም ወደ ቤታቸው ይመለሳሉ። በማግስቱ ጠዋት ሰንውና ሞንሃዊን ጠብ ያየች አንዲቱ ሴት ከሰዎች ጋር ወደ ቤቱ ትመጣለች። ሰንዉ ቫምፓየር ነው ብላ ከቤት እንዲወጣ ያጠይቃለች። ኢንሄ ግን በተረጋጋ ሁኔታ ሰንዉ ታሞ እንጂ ቫምፓየር እንዳልሆነ ትናገራለች። በኋላም ዶሲክ ለሰንዉ ደውሎ እንዲገናኙ ይጠይቀዋል። ሲገናኙ ዶሲክ ሰንዉ ለኢንሄ አደገኛ መሆኑን ሊያሳምነው ይሞክራል። በብር ኒልዋውም ራሱን እንዲገድል ይገፍተዋል። ሰንዉ ግን ከኢንሄ ጋር ያለውን ያላንዱን ቅናት እያከበረ ለመኖር እንደሚፈልግ በመግለጽ ፈቃደኛ አይሆንም። ዶሲክ ተበሳጭቶ ሰንውን ለመግደል ሲሞክር ኢንሄ ትደርሳለች። ከዶሲክ ጋር በማየቷ ማብራሪያ ስትጠይቀው ዶሲክ ለራሷ ደህንነት ሲል ሰንዉ እንዲተዋወቀው ያሳምነው እንደነበረ ይናገራል። ኢንሄ ግን ንግግሩን ችግላ ብላ የሰንውን እጅ ይዛ ትሄዳለች። በሚቀጥለው ጠዋት ሞንሃዊ ሄዎንን ጎብቶ እሷ ለማግኘት የምትፈልገው ሰንዉ በቅርቡ እንደሚሞት ይነግራታል። ሄዎን ወደ ቤቱ ስትሄድ ሰንዉ ሰፈር ውስጥ ካሉ ክፉ ጓደኞች ጋር እየተነጋገረ ታገኘዋለች። ሰንዉ ቫምፓየር መሆኑን አምኖ ነገር ግን ምንም ጉዳት እንደማያደርጋቸው ለማስረዳት ይሞክራል። በቅርቡ እንደሚለቅ ቃል በመግለጽ በሱ ምክንያት ኢንሄና ሌሎቹን እንዳያስቸግሩ ይጠይቃቸዋል። ሰንዉ ወደ ቤቱ ሲመለስ ሄዎን ታገኘዋለች። በሕይወት ለመኖርና እሷን ያለምንም ስጋት ለመውደድ የኢንሄን ደም እንዲጠጣ ላሳምነው ትሞክራለች። ቆይቶ ዶሲክ ስለ ቫምፓይሮች ወሬ በማናፈሷ ሄዎንን ይገስጻታል። ክርክራቸው በሞንሃዊ መምጣት ይቋረጣል። ሞንሃዊ ዶሲክ የሰንውን ደም የሚፈልገው አንድን እርግማን ለመስበር እንደሆነ ለሄዎን ትገልጽላታለች።
ከዚያም ለሰጠቻት መረጃ ክፍያ ይጠይቃታል። እሷ ግን ናቃ ታባረራታለች። በዚህ የተናደደው ሞንሃዊ ጣት በመሰንዘን ደሟን ሊመጥ ሲል ዶሲክ በብር ኒሏ ድርጹን ይወገዋል። ሞንሃዊ የብር ኒሏውን ስቃይ መቋወም አቅቶት ድብዛው ይጠፋል። ሄዎን ዶሲክ ቫምፓየር ሲገድል ስታየው ትደነገጣለች። በሰንዉም ላይ ተመሳሳይ ነገር እንደሚያደርግ ትረዳለች። በማግስቱ ሄዎን ሰንውን ካፌ ውስጥ ታገኘዋለች። የሱ መሆን እንደማትችል ብትረዳም አሁንም ለሱ ስለምታስብ ዶሲክ እርግማኑን ለመስበር ደሙን የሚፈልግ ታስጠነቅቃታለች። ሰንዉ ይህንን ሰምቶ ወደ ዶሲክ ቢሮ ይሄዳል። ዶሲክ ለኢንሄ ተሰማይ ጠባቂ ሊሆን እንደሚችል በማመን ደሙን በፍቃደኝነት ይሰጠዋል። የሰንዉ ዕድሜ እያበቃ እንደሆነ ሲረዳ ከኢንሄ ዳር ለመጨረሻ ጊዜ ጉዞ መሄድ እንደሚፈልግ ይጠይቀዋል። ከቫምፓየር ጓደኞቹ ከሊና ከፓርክ ጋር ከተሰናበቱ በኋላ ኢንሄና ሰንዉ ወደ ባህር ዳር ሄደው ሰላማዊ ቀን ያሳልፋሉ። ፀሐይ ስትጠልቅ ሲተመለከቱ በኋላ በፍቅር ይሳስማሉ። ሆኖም ሰንዉ ደርሶ ላይ ህልውና ህመም ስለተሰማው ወደ ቅርብ ሆቴል ይሄዳል። ኢንሄ እሱን ለመርዳት ሲል ጥቂት የደም ጠብጣቦችን ትሰጠዋለች። ደሟን ሲቀምዝ ትዝታዋን ይመለስና ኢንሄ በእውነቱ የጥንት ፍቅሯ ሄሱን እንደሆነች ይረዳታል። ነገር ግን ኢንሄ ደሟን ስትሰጠው በኋላ ትታመማለች። የሱንም ስቃይ እሷ ትካፈላለች። ሰንዉ እሷን አልጋ ላይ አስተንጦ ቀድሞ በተሰማማው መሰረት ዶሲክን ለመገናኘት ወደ ውጭ ይሄዳል። በደማቅ ጨረቃ ስር ሆኖ ሰንዉ እሱ ከሞተ በኋላ ኢንሄን ለንከበከባት እንዲፈቅድለት ለዶሲክ ይለምነዋል። የአንገቷ ምልክት ሲበራ ዶሲክ በብር ኒሏው ሊወገው ይዘጋጃል። በዚህ ጊዜ ኢንሄ መታ ልታስቁመው ትሞክራለች። ሆኖም ሰንዉ ቢላዋውን ተቀብሎ ራሱን ይወጋል። ሕይወቱን በራሱ ለመጨረስ ይወስናል። በመጨረሻው በሚቀጥለው ሕይወቴ ኢንሄን እንደገና አገኛት ይሆናል ይጠይቃል። በማግስቱ ጠዋት ኢንሄና ሌሎች ቫምፓይሮች በቤት ውስጥ ለሰንዉ ቀብር ሥነ ሥርዓት ያደርጋሉ። ከዚያም አቶኮ አንድ ቦርሳ ይዘው ይመጣሉ። ኢንሄ ስትከፍተው በወርቅ የተሞላ ሆኖ ታገኘዋለች። አቶኮ ሰንዉ ሰው ሲሆን ለሰጡት ደብቀውት እንደነበር ያስረዷታል። በተገኘው ወርቅ ምክንያት ፓርክ የራሱን ምግብ ቤት ለመፍታት ችሏል። በአዲስ ስኬቱም በምክንያት ጸጉሩም ተስተኮትሮት ይታያል። ሊና ሮዝም በሀብቱ ምክንያት ሕይወታቸው ተቀይሯል። የዶሲክም ማይፈወስ በሽታ በሰንዉ መስዋዕትነት ምክንያት በተአምር ድኗል። ኢንሄን በሚመለከት የእንግዳ ማረፊያ ቤቱን ብቻዋን ለማስተዳደር ትቀጥላለች። ቀለል ያለ እና ተራራ ሕይወት ትኖራለች። ሚገርመው ግን ብዙ ደንበኞች ወደ ቤቱ ይጎረፋሉ። ልክ የሰንዉ መንፈስ እዚያ እንዳለ ሁሉ በቤቱ ሙቀትና ምስጢራዊነት ይሳባሉ። የታሪኩ ማጠቃለያ ይህን ይመስላል።